ያችን ካሜራ ደቅና አፋጠጠችው። ካላገባኸኝ እውነት የምታፈቅረኝ ከሆነ በቃ የምታፈቅረኝ ከሆነ መጋባት አለብን። ቀለበት አስረህልኛል፣ ግን ወደ ጋብቻ መግባት አለብን፣ ካለበለዛ እያለች ሀድደዋለች ማለት ነው። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልኝ። በያላችሁበት ቦታ ላይ ጠብቃችሁ ሀባይቢ አላህ ሀገራችንን ሰላም ያድርግልን። አንድነት፣ ፍቅር፣ መተሳሰብ አላህ ይስጠን። የወጣነውንም ወደ ሀገራችን በሰላም አላህ ይመልሰን እያልኩኝ ዛሬ ሩታና አብርሽን ይዤላችሁ መጥቻለሁኝ። እስቲ በሩታ ሀሳብ የምትስማሙ ላይክ አድርጉ፣ ኮሜንት አድርጉ ማለት ነው። ሴት ልጅ በነገራችን ላይ በቃ አንድ ወንድ በቃ ካሰበች ቀጥታ ወደ ትዳር ነው እንጂ ነገ ዛሬ በቃ ማለት አትፈልግም ማለት ነው። እና ዛሬ ሩታ በቃ ኮስተር ያለ ጠንከር ያለ ነገር ለአብርሽ እንትን ብላለች ማለት ነው። አግባኝ፣ ከልብህ ከወደድከኝ መጋባት አለብን፣ ደግሰን ቀለበት አስረህልኛል፣ ግን ደግሞ ቀለበቱ ብቻ በቂ አይደለም፣ በቃ መጋባት አለብን፣ ይብቃ፣ ከዚህ በላይ መቆየት የለብንም ብላለች። በነገራችን ላይ ትክክል ናት። አብርሽም የሰጠው መልስ ትክክል ነው። እሷ የሰጠችው መልስ እሷ ያቀረበችለት ጥያቄ ትክክል ነው። እውነት ለመናገር አንድ ሰው ህይወቴ ካለች ካለሱ ሌላ ላይም ብላ ቀለበት ካሰረላት መጋባት አለባቸው ብዬ ነው የማስበው። እንደኔ በበኩሌ ብዙ ሴቶች በጣም የሚወዱት የሚያፈቅሩት ወንድ አለ። በቃ ካፈቀረችኝ የትም አትሄድም ብሎ በቃ ቀለበት ያስረላታል። 5 ዓመት 7 ዓመት በጣም ብዙ ታሪኮች ሰምተናልም አይተናልም ማለት ነው። ምክንያቱም ወንዱ ቶሎ ብሎ ወደ ትዳር ኃላፊነት መሸከም አይፈልግም። ቶሎ ብሎ ወደ ትዳር መግባት አይፈልግም። በተለይ ደግሞ በእጁ ገባችለት አንዲት ሴት በቃ አንዳንዴ የኢትዮጵያ ሴቶች በቃ ቤታቸው ይገባሉ፣ ትዳር ሳይይዙ ምናምን ቀለበት ብቻ ሳላሰራላት ብቻ ቤት ይገቡና ሁሉን ነገር በቃ ልክ እንደ ሚስት ሆና ትኖርለታለች፣ ትንከባከበዋለች፣ ልብሱን ታጥባለች፣ ምናምን የሚያስፈልገውን ነገር ታሟላለታለች ምናምን እና ይሄ ሲኖር ወንዱ እንትን ይላል፣ እግሩን ይዘረጋል ማለት ነው። ቶሎ ብሎ ወደ ትዳር ሰብሰብ ማለት አይፈልግም። በጣም ብዙ ስቶሪ ብዙ ነገር ሰምተናል ማለት ነው። ብዙ አንዱ እንደውም እንደዚህ በጣም ትወደዋለች፣ ታፈቅረዋለች፣ እሱም ያፈቅራታል እና 10 ዓመት ምናምን ጠብቃ ከዛ በኋላ ነው እንግዲህ የተጋቡት። ግን ቆጭቶታል። በትዳርም ለካ እንደዚህ በአንድ መስራት በአንድ መሆን መሰብሰብ ጊዜውን በማቃጠሉ እሱም ቆጭቶታል። ብዙ ወንዶችም እንደዛው እና ትዳር ሲባሉ እኔ እንጃ አላቅም፣ ወደ እንትኑ ይመራቸዋል እንጂ የሰው ልጅ አላቅም። አብረው እኮ ነው የሚኖሩት። አብረው ይበላሉ፣ አብረው ይጠጣሉ፣ ወክም ቢሆን የትም ቢሆን ምናምን ይዝናናሉ። ያው ልጅ ስለሌለ ምናምን ስለሚባል ነው እንጂ ያው ባልና ሚስት በሏቸው እና ይሄን እያሳሉ እንትን እያሉ በቃ ትዳር ሲሏቸው እኔ እንጃ ወንዶቹ በቃ ጨለማ መስሎ ነው መሰለኝ የሚታያቸውና ሩታ በጣም ትክክል ናት። ዛሬ ለአብርሽ ያቀረበችለት ጥያቄ የብዙ ሴቶች የሚስማሙበት፣ ብዙ ሴቶች የሚገድፏት ነው። እውነት ለመናገር ሩታ ያቀረበችለት፣ ምክንያቱም ይቺ ልጅ ቀለበት አስሮላታል እያለ ያለው አብርሽ ደግሞ በቃ ያለን ነገር ሰርግ ላይ ያውለን ነገ እንዴት ነው የሚለው። እሱ የሚፈልገው ሰፊ ነገር ነው። እሱ እንደሚመስለኝ አለ አይደለ፣ እዚህ ቀደምም አባይ ቲቪ ላይ ቀርቦ ሰርጋችን በዱባይ ስላለ ዱባይ ነው ማድረግ የምፈልገው ስላለ በሰፊው ነው የሚያስበው። ሩታ ደግሞ ሴት ልጅ ብልሃተኛ ናት። እውነት ለመናገር አለ አይደለ፣ በአቅምህን ያለችው ሩታ በአቅምህ ግዴታ ትልቅ ነገር አያስፈልግም፣ በአቅምህ እንጋባ እያለች ትገኛለች ማለት ነው። እና እኔ እገድፋታለሁ ሩታ በጣም ኮስተር ብላ፣ ምክንያቱም ክፍተት እየተፈጠረ ነው በዛም በዚህም። አሁን ደግሞ ስተሰበሰብን ድረስ በትዳር ሲሆን ብዙም ግጭትም አይመጣም። ግጭት ቢመጣም እንፈተዋለን። ስለዚህ ቀለበቱ ብቻ በቂ አይደለም፣ ቃል ኪዳን መጋባታችን ሽማግሌ መላክህ በቂ አይደለም፣ እንጋባ ደግስ አድርገን ትንሽ ብለዋለች። አብርሽ ደግሞ እንግዲህ በስተመጨረሻ ነገ አሳውቃለሁ እያለ ነው እና እኔ ቢጋቡ ባይነኝ ማለት ነው። ሩታና አብርሽ ቢጋቡ አብረው
በቃ አብረው ጥሩ ነገር ነው እውነት ለመናገር በአሁኑ ሰዓት ላይ ማሻአላ ተባረክ ረህማን። በፊትስ መቼ ምን አግብቻት ምን እንዴት አድርጌ አኖራታለሁ ቢዝነስ ስራ የለኝም ተማሪ ነኝ ምናምን ይባላል። አሁን ላይ እርሜ ላይ ማሻአላ ዩቲዩባቸውን እየሰሩ በቃ ስራቸውን እየሰሩ በሷም በሱም የሚተዳደሩበት አያጡም ማለት ነው። እና በትዳርም ቢትጣመሩ መልካም ነው ማለት ነው። እና የብዙ ሴቶችን ጥያቄ ነው ዛሬ ሩታ ያነሳቸው ማለት ነው። ብዙ ሴቶች በጣም ብዙ ሴቶች በቃ ወንዶች በጣም ችላ ይላሉ። ገባችኋ? በቃ ፍቅረኛ ማቾች ከሆኑ በቃ ነገ ዛሬ ነገ ዛሬ ነገ ዛሬ ነው። ይችን ላሟላ መኪና ከያዘ መኪና፣ ስራ ደግሞ ወደ ስራ ይላል። የሆነ ነገር ሲያሟላ የሆነ ነገር በእርግጥ ወንዱም ለቤቱ ነው አይደል እንዴ? አንዳንድ ወንዶች ሁሉም ሳይሆን አንዳንድ ወንዶች ጠንካራ ናቸው። ራሴን አሸንፌ ነገ ልጅ ሲመጣ ልጅ ለልጄ ለቤቴ ለሚስቴ ምናምን ብሎ የሚያስብ አለ። አንዳንዱ ደግሞ በቃ አይደለ ዛሬ ላይ ፏ ልበል ጓደኞቼ ጋር ምናምን እንትን ይሄ ሰብሰብ ብለን በቃ እንቃምና ጭስ ምናምን ምናምን የሚላል። አንዳንዱ ወንድ ደግሞ እውነቴን ነው በጣም መልካም ወንዶችም አሉ። እንደዚህ ለወደፊት ለህይወቴ ራሴን መቀየር አለብኝ ነገ ለቤተሰቤ ለሚስቴ ምናምን ይላል። ወንድ ልጅ ኃላፊነት ብዙ ኃላፊነት ስላለበት ማለት ነው። ቀዋሙን ያኔ በቃ ወንድ ልጅ ነው ሁሉም ነገር ወንድ ልጅ ነው ኃላፊነት ያለበት። እና አንዳንዴ ወንዶቹም በእርግጥ ሁሉም ወንዶች ሳይሆኑ አንዳንድ መልካም ወንዶቹም እንደዚህ የሚቆዩበት ምክንያት አንድን ሴት እኮ ይወዳታል ያፈቅራታል፣ ግን ይዘገያል። የሚዘገይበት ምክንያት ያው እንግዲህ ለቤቱ የሆነ ነገር መያዝ አለብኝ አስቤዛ ምናምን፣ ቤት ስትገቡ በተለይ ደግሞ ሚስት ማትሰራ ከሆነ በዚህ ዘመን ሲጀመር ተጋግዛችሁ ነው። ሚስትም መስራት አለበት መፍጨርጨር አለባት፣ ወንድም እንደዛው መፍጨርጨር አለበት። እንደ ድሮ አይደለም። እንዲያውም በአሁኑ ሰዓት ላይ የምትሰራ የራሷ ነገር ያላት ምናምን ነው ወንዶቹ ራሱ የሚፈልጉት። ለሴቷም ቢኖርም ደስ ይላል የራሷ ነገር ቢኖራት በራሷ ብትንቀሳቀስ። ባሏም እንደሚሰራ ሆኖ ባሏም ጠንካራ ይሆን በቃ ገቢ የሚያምጣ ሴትም የራሷ ነገር ሊኖራት ይገባልና በአሁኑ ሰዓት ላይ ተጋግዛችሁ ካልኖራችሁ ተተበሳኔ በስተባብራችሁ ተጋግዛችሁ ካልተኖረ ባል ብቻ በአሁኑ ሰዓት በጣም ከባድ ነው። እውነት ለመናገር ሀቂቃ በጣም ከባድ ነው። ሴትም መርዳት አለባት፣ ሴትም የሆነ ነገር መያዝ አለባት። ሴትም ለራሷ ምናምን በቃ የወንድ ልጅ እጅ ከማየት መስራት አለባት። እንደውም አሁን ወንዶች ወቀሳ እያመጡ ነው። እንደውም አንዲ እንትን ፈተዋ ላይ የሰማሁት ምንድን ነው ሚስቴ በጣም ዲን አላት፣ ጎበዝ ጠንካራ ናት፣ ተጫዋች አይደለችም፣ እንደገና ደግሞ በስራ አታግዘኝም ብሎ ብፈታት ሀራም ነው ሀላል ነው ብሎ የጠየቀበት ጊዜ ሰው አለና በአሁኑ ሰዓት በቃ ወንዱም ሴቱም መስራት መፍጨርጨር አለበት። ላኪን ደግሞ ተጋግዛችሁ ተመካክራችሁ ጓደኛ ካላችሁ ጊዜያችሁን ባታባክኑ። በተለይ ሴት ደግሞ ቶሎ መሰብሰብ ትፈልጋለች። ሩታ እንግዲህ እንሰብሰብ አብርሽ በቃ እንሰብሰብ መጠበቅ እንደዚህ እያልን ሰፊ ነገር እየጠበቅን በእኛ ላይ ክፍተት እየተፈጠረ ነው እያለች ትገኛለች ማለት ነው። ለማንኛውም ያዝልቅላችሁ፣ በቅርቡ ሰርጋችሁ እንጠብቃለን ማለት ነው። ሴቶች ይወቁበት፣ ጎበዝ ሁኑ፣ ጠንካራ ሁኑ፣ የራሳችሁ ነገር ይኑራችሁ፣ እንጠንክርን፣ ጎበዝ በቃ አለ አይደለም መፍጨርጨር ግድ ነው። እሱም ይስራ አንቺም ስሪ፣ ወደፊት የሚመጣውን ማየት ነው ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በሩታ ሀሳብ የምትስማሙ ደግሞ ኮሜንት አድርጉ። እኔ ሩታ ትክክል ናት ብዬ ነው የማስበው። እስቲ የእናንተን ሀሳብ ደግሞ እንጠብቃለን ማለት ነው። ኮሜንት አድርጉ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ባይ ባይ ሀባቢ